ጤና ይስጥልኝ ይህ የሶደሬ አገር ውስጥ ዜና ነው በቅድሚያም ርዕሰ ወሬዎቹን እነሆ አሜሪካ ዜጎቿ ወደ ጎንደር እንዳይጓዙ አስጠነቀቀች 7 ቢሊዮን ብር የሚጠጋ ምግብና መድኃኒት በህገወጥ መንገድ ሲገባ ተያዘ ኢትዮጵያ በፕሬስ ነጻነት ከዓለም 150ኛ ደረጃ ላይ ተቀምጣለች ያሰፋ ጫቦ የቀብር ስነ ስርዓት በኢትዮጵያ ይፈጸማል የሚሉት ናቸው ወደ ዝርዝሩ እናልፋለን የአሜሪካ መንግስት በታሪካዊቷ ጎንደር ከተማ በአንድ ወር ውስጥ 4 ጊዜ ያህል በሆቴሎችና መኖሪያ ቤቶች አካባቢ የፈንጂ ጥቃት መድረሱን በመጥቀስ ዜጎቹ ወደ ከተማዋ ጉዞ እንዳያደርጉ አስጠነቀቀ በአዲስ አበባ የሚገኘው የአሜሪካ ኤምባሲን መግለጫ ጠቅሶ አጃንስ ፍራንስ ፕሬስ እንደዘገበው በዚህ ወር በከተማዋ 4 ያህል ፍንዳታዎች መከሰታቸው ማስጠንቀቂያው መነሻ ሆኗል ተብሏል ኤምባሲው በመግለጫው አሜሪካውያን ወደ ጎንደር ስለሚያደርጉት ጉዞ ደጋግመው እንዲያስቡበት ጠቁሞ በአሁን ወቅት የያዙት የጉዞ እቅድ ካላቸውም እንዲሰርዙ አሳስቧል በሌላ በኩል ጎንደር ከዛሬ ጀምሮ 7ኛውን የከተሞች ፎረም ቀን እያከበረች ሲሆን በዓሉ ለአንድ ሳምንት እንደሚቀጥል ከከተማዋ ከንቲባ ቢሮ የተገኘው መረጃ ይጠቁማል በ2008 የክረምት ወራት በጎንደር ከተማ የተነሱ የህዝብ ተቃውሞችን ተከትሎ በተከሰቱ ግጭቶች በሰው ህይወትና ንብረት ላይ ከፍተኛ ጥፋትና ጉዳት መድረሱ አይዘነጋም ከተያዙት ነገሮች አብዛኞቹ ወደ ሀገር ውስጥ እንዳይገቡ የታገዱ መድኃኒቶች ናቸው 6.7 ቢሊዮን ብር ግምት ያላቸው በጤና ላይ ከፍተኛ ጉዳት የሚያደርሱ ደረጃቸውን ያልጠበቁና የመጠቀሚያ ጊዜ ያለፈባቸው የምግብ የመድኃኒትና የመዋቢያ ምርቶች ወደ አገር ውስጥ ሲገቡ መያዛቸው ተገለጸ በተለያዩ መንገዶች የተበላሹና የመጠቀሚያ ጊዜያቸው ያለፈባቸው የተለያዩ መድኃኒቶች የህክምና መገልገያ መሳሪያዎች የታሸጉ ምግቦችና መጠጦች እንዲሁም ልዩ የመዋቢያ ምርቶች በህገወጥ መንገድ ወደ አገር ውስጥ ሲገቡ መያዛቸውን የኢትዮጵያ የምግብ የመድኃኒትና የጤና ክብካቤ አስተዳደርና ቁጥጥር ባለስልጣን ይፋ አድርጓል ከባለስልጣን መስሪያ ቤቱ የተገኙ መረጃዎች እንደሚያመለክቱት ባለፉት 9 ወራት ብቻ በ18 የመውጫና መግቢያ ኬላዎች ላይ በተደረገ ቁጥጥር ለህብረተሰቡ ጤና እጅግ አደገኛ ናቸው የተባሉና የጥራት ደረጃቸውን ያልጠበቁ በተለያዩ መንገዶች ለብልሽት የተዳረጉ መድኃኒቶች የታሸጉ ምግቦች የህክምና መገልገያ ዕቃዎች በቁጥጥር ስር ውለዋል በቁጥጥር ስር ከዋሉት መድኃኒቶችና የህክምና መገልገያ ዕቃዎች መካከል ደረጃቸውን ባልጠበቁ ጥሬ ዕቃዎች የተመረቱ ወደ አገር ውስጥ እንዳይገቡ እንዳይከፋፈሉ እንዳይጓጓዙና እንዳይከማቹ የተከለከሉ እንደሚገኙበትም መረጃው ያመለክታል በፍተሻው ከተያዙት ህገወጥ ምርቶች መካከል 127 ቶን የሚሆን የታሸጉ ምግቦች ጥቅም ላይ እንዳይውሉ መደረጉም ተገልጿል ባለስልጣን መስሪያ ቤቱ ባቋቋመው አገር አቀፍ የቁጥጥር ኮማንድ ፖስት ለህብረተሰቡ ጤና እጅግ አደገኛ የሆኑና በህገወጥ መንገድ ወደ አገር ውስጥ እንዲገቡ የሚደረጉ ምርቶችን በቁጥጥር ስር በማዋል እንዲወገዱ የሚያደርግ መሆኑንም መረጃው አመልክቷል ጋዜጠኞችና መገናኛ ብዙሃን እንደ ዘንድሮ በዓለም ላይ ጭቆናና በደል ደርሶባቸው እንደማያውቅ የገለጸው ድንበር የለሹ የጋዜጠኞች ቡድን በፕሬስ ነጻነት ኢትዮጵያን ከ180 የዓለም ሀገራት በ150ኛ ደረጃ ላይ አስቀምጧታል በየዓመቱ የዓለም ሀገራት የጋዜጠኞችና የመገናኛ ብዙሃን ይዞታን እየገመገመ ሪፖርት በማውጣት የሚታወቀው ቡድኑ ከትናንት በስቲያ ባወጣው ሪፖርቱ ኖርዌይ ስዊድን ፊንላንድ ዴንማርክና ኔዘርላንድ የሚዲያ ነጻነትን የሚያከብሩ ምርጥ ሀገራት በሚል በቀዳሚነት ያስቀመጣቸው ሲሆን ሰሜን ኮሪያና ኤርትራ እንደወትሮ በፕሬስ ነጻነት የመጨረሻው ደረጃ ላይ ያስቀምጧቸዋል ያለፈው የፈረንጆች ዓመት የዓለም መንግስታት ፕሬሶችን በእጅጉ የጨቆኑበት ወቅት እንደነበር የገለጸው የቡድኑ ሪፖርት ለጋዜጠኞች ፈታኝ ዓመት ሆኖ ማለፉን ጠቁሟል በሌላ በኩል መቀመጫውን ኦስትሪያ ቬና ያደረገው ዓለም አቀፍ የፕሬስ ኢንስቲትዩት በሽብር ወንጀል የ18 ዓመት እስር ተፈርዶበት በማረሚያ ቤት የሚገኘውን ጋዜጠኛ እስክንድር ነጋ የዘንድሮ የዓለም የፕሬስ ነጻነት ጀግና በሚል ለአራተኛ ጊዜ በመምረጥ ተሸላሚ አድርጎታል ባለፈው እሁድ ሚያዝያ 15 በሚኖርበት አሜሪካ ዳላስ በሆስፒታል ውስጥ ህይወቱ ያለፈው አንጋፋው የህግ ባለሙያና
የፖለቲካ ሊቅ አሰፋ ጫቦ አስከሬን በቀጣዮቹ ጥቂት ቀናት ወደ ሀገር ውስጥ እንደሚገባና የቀብር ስነ ስርዓቱን በትውልድ አካባቢው አሊያም በአዲስ አበባ እንደሚፈጸም ቤተሰቦቹ ለአዲስ አድማስ አስታውቀዋል። የአሰፋ ጫቦ ትክክለኛ አሟሟት እስካሁን ያልተረጋገጠ ሲሆን ቤተሰቦቹም ለጥቂት ቀናት ታሞ ሆስፒታል መግባቱን እንጂ የሞቱን መንስኤ የሚያረጋግጥ ተጨባጭ የሕክምና ማስረጃ አለማግኘታቸውን ተናግረዋል። ባለፈው እሁድ ከቀኑ 10 ሰዓት ላይ ህይወቱ ማለፉን በቅርብ ዘመዳቸው በኩል እንደተረዱ ብቸኛ ሴት ልጁ እመቤት አሰፋ ለአዲስ አድማስ ገልጻለች። ህይወቱ ከማለፉ ከጥቂት ቀናት በፊት በየቀኑ በስልክ ይነጋገሩ እንደነበር የጠቀሰችው ወይዘሮ እመቤት አባቷ ከጉንፋን በቀር በሌላ በሽታ ታሞ እንደማያውቅ ጠቁማ የአሁኑ ህመሙም ለከፋ ችግር እንደማይዳርገው ነግሯት እንደነበር አስታውሳለች። የህልፈቱ መርዶ ከተሰማበት ጊዜ ጀምሮ በአሜሪካ የሚገኙ ወዳጆቹና አድናቂዎቹ አስከሬኑን ወደ ሀገር ቤት ለመላክ የገንዘብ ድጋፍ እያሰባሰቡ ሲሆን ነዋሪነቱን በአሜሪካ ያደረገው የመጨረሻ ልጁ አለማየሁ አሰፋ እስከ ሰኞ ድረስ አስከሬኑን ወደ ኢትዮጵያ ይዞ ይመጣል ተብሎ ይጠበቃል። የቀብር ስነ ስርዓቱ በትውልድ ሀገሩ ጨንቻ ወይም አዲስ አበባ የሚፈጸም ሲሆን እርግጠኛ ቦታው ሲወሰን ይፋ እንደሚያደርጉ ቤተሰቦቹ ለአዲስ አድማስ ተናግረዋል። በ75 ዓመት ዕድሜው ከዚህ ዓለም በሞት የተለየው አሰፋ ጫቦ 3 ወንድና 1 ሴት ልጅ እንዲሁም 9 የልጅ ልጆች እንዳፈራ ለመረዳት ተችሏል። ዘገባው የአዲስ አድማስ ጋዜጣ ነው።